ሰላም ጋይስ አሁን የምንገኘው ወንጪ ነው። ወንጪ ላይ ያልታየ ጉድ የለም ነው የምላችሁ። ሰላም ጋይስ we are here. My name is Adonai. ጋይስ ጫማውን ልቆ ገባ። ምን አይነት አክብሮት ነው? አስቡት፣ ሌሎቹ ከነ ጫማቸው ሲገቡ እሱ ግን ጫማውን ልቆ ነው የገባው። እሺ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ። ንግስቲቷ አዲስ ነገር ጠብቁ ብላለች። ይህም አዲስ ነገር ቀለበት ነው። ኮሜንት ሴክሽን ቀለበት ሲላት አዎ ብላ ቀኑን ተናግራለች። እነግራችኋለሁ። የሆነ ጊዜ ላይ አዶናይን አጥፍተሃል ብሎ ያሰረው መንግስት ዛሬ ደግሞ አልመታሃል ብሎ ሊሸልመው ይገባል። በሚገባ አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። አዶናይ የተባለ ሀብቶም የተባለ ተጋዳላይ አንድ ነጫጭባ ወይ አንድ የሌላ ዜጋ ሲመጣ ግን ሆይ ተነሱበት። ደግሞ እንግዲህ ኧረ ተው እናንተ ሰዎች። ጆን ዳንኤል እና ናዮ በፍቅር ተፈት ብለዋል። ምን ትላላችሁ? ኢትዮጵያ ሾ ስፒድ ያማን ወይኔ መኪናው ተገልብጦ ነበር። አይሾ ስፒድ ሲመጣ የተፈጠረው ነገር ላስረዳችሁ። አልጋ ስር ሶፋ ስር ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አሱባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ከዚህ ቪዲዮ በኋላ አቤል አቡና ታስሯል አሉ። ከዚህም የከፋ በርካታ ንግግሮችን ተናግሯል። እስቲ አስደምጣችኋለሁ። እና ለፊልሙ ስፖንሰር ተብለን ወደ አሜሪካ ተጠርተን ነበረ። ጳውሎስና ሜላት በመጨረሻም 14 ፊልም 14 ሲዝን የነበረው ፊልም በመስራት ወደ አሜሪካ ተጠርተዋል። አንዳንዴ እኮ ግን አዶናይ እውነቱን ነው ሰከት በሉ የሚለው ምራይን እኮ ነው። ሰከት ማለት ጀምሩ እስቲ እናንተ። ሰላምና ጤና በያላችሁበት ዓለም ዳርቻ ይድረሳችሁ እያልኩኝ ዛሬም ዓለም ምን እያለች ነው? ምን አሉ ዓለም ብለናችሁ ልንጀምር ነው። ዓለም በርካታ ነገሮች ተናገረችና የዳይላን ፔጅ ላይ የሚለቀቁ ቪዲዮዎች ከሚሊዮን በላይ እይታዎችን እያገኙ ይገኛሉ። አዶናይም 5.9 ሚሊዮን ፎሎወርስ ገብቷል። የዳይላን ፔጅ ደግሞ 19.4 ሚሊዮን ፎሎወርስ ላይ ይገኛሉ ማለት ነው። በፍቅር ሀይቅ እንግዲህ ወንጪ ከተማ ላይ ተገኝተዋል። ከለንደን ኢትዮጵያ፣ ከኢትዮጵያ አዲስ አበባ ትላንትና አድርጎ ቆይታቸው ማምሻውን ደግሞ ወደ አምቦ ተጉዘው ወንጪ ላይ ነው አዳራቸው የነበረው። ወንጪ ምን ተፈጠረ? የሚያስገርሙ ነገሮች ተፈጥረዋል። በማህበራዊ ሚዲያዎች ላይ ምን አሉና ዓለም ምን አለች የሚለውን ዘገባ አጠናክሬ እኔታችሁ በፍቅር ይዤላችሁ መጥቻለሁ። አክባራችሁ ወራዳችሁ ምን አሉ ሾው ብዬ አሰናድቼላችኋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለዩቲዩብ ቻናላችን ላይ አዲስ ከሆናችሁ ምን አሉ የሚባሉ ወሬዎችን ማግኘት ከፈለጋችሁ እዚሁ የዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ብቻ በየጊዜው የምንለቃቸውን ምን አሉ ወሬዎች ማግኘት ትችላላችሁ ማለት ነው። እኔ ከዚህ ያለው የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ያስቀምጣችሁ አብራችሁን ቆዩ። አሁን ወንጪ ምን ተካሄደ? አብራችሁን ቆዩ። ወደቻለ ከለንደን ኢትዮጵያ፣ ከኢትዮጵያ አዲስ አበባ፣ ከአዲስ አበባ አምቦ ተጉዘው ወንጪ ላይ መዳረሻቸውን አድርገዋል አዶናይና ዳይላን ፔጅ። በዚህ ጉዞ ላይ ግን ጃኒ አልተገኘችም። ላይቭ ላይ በተናገረችው ቆይታ ግን በቅርብ ቀን አዲስ ነገር ጠብቁ፣ ቀለበት ይኖራል፣ ቀኑም ደግሞ የሚሆነው ብላ ህዝቡን በልብ በማንጠልጠል ጉዳይ ይዘዋለች። እንግዲህ እናንተም ሀሳብ አስተያየታችሁ ስጡ። ይህ ቀለበት ምን አይነት ሰርፕራይዝ ይኖራል ብላችሁ ታስባላችሁ? ያው የምናስበው ሀሳብ አለ። እንግዲህ አዶናይ የሚያክል ለሴት ትልቅ ክብር የሚሰጠው አዶናይ ትልቅ ነገር እንደሚያዘጋጅ አንጠራጠርም። ነገር ግን ዳይላን ፔጅ ከሄደ በኋላ አዲስ ነገር ጠብቁ ብላለች። ቪዲዮ ሲለቀቅ ቶሎ እንዲደርሳችሁ ደግሞ ይህ ሰብስክራይብ አድርጉ፣ በፍጥነት እንዲደርሳችሁ ማለት ነው። ከዛ በማስከተል እንግዲህ ለአዶናይ ከመቶ ስሪት አድርጉት ጋይስ። በበርካታ ማዕበል ውስጥ እያለፈ ደከመኝ ሰለቸኝ ሳይል አስቡት። ከተቀበላችሁ ጊዜ ጀምሮ ምንም አይነት እረፍት አላደረጉም። ቶቶት ነበሩ፣ ከዛ አዲስ ፓርክ፣ ከዛም በኋላ ደግሞ አድዋ ሙዚየም፣ ከዛ መሸ አደሩ። ከዛ በንጋታው ደግሞ አምቦ ሲዞሩ፣ ወንጪ ሲዞሩ፣ በቃ ብቻ አድካሚ ነው ቱር ማድረግና ቢሆንም የተዝናኑ ነው። ሰው ከመዝናናቱ ባለፈ ደግሞ አድካሚ ነው
እና ይሄ ነገር ያደረገ የሚገኘው ለሀገራችን ገጽታ ነው እየተባለ የተነገረ ነው። በዚህም በተቃራኒ በኩል ደግሞ በርካቶች ኔጌቲቭ ኮሜንቶችን እየሰጡ ይገኛሉ። እሱ ከወገን ነው እና የሚሉ ነገሮችም ተሰምቷል። እስቲ የሰዎቹን ሀሳብ እንስማ። ከሚደግፉትም ከማይደግፉትም ወገን ያሉትን ሀሳብ አስተያየቶች ተከታትለን እንመጣለን። የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። የትም እንዳትሄዱ። የሆነ ጊዜ ላይ አዶናይን አጥፍተሃል ብሎ ያሰረው መንግስት ዛሬ ደግሞ አልመታሃል ብሎ ሊሸልመው ይገባል። ይህ ቪዲዮ ቫይራል እንዲወጣ ለእናንተ አደራ ሰጥቻለሁ። እኔ ግን ምን እንደገረመኝ ልንገራችሁ። ማለት አዶናይም ኢትዮጵያ ህዝብ ላይ ምን ቢያደርግ ነው ያልገባኝ ነገር። አስቡት፣ ጆን ዳንኤል ታስሯል። ከዛ በመሀል ልጆች ተክታከሮች ታስረዋል። ምንም አልተባለም። ልክ አዶናይ ሲታሰር ግን ህዝቡ መንጨት ጀመረ። በህዝቡ ጩኸት ተፈታ አይደለ? ከዛም በኋላ እንግዲህ ትላልቅ ቦታ የምንሰጣቸው አርቲስቶች ታስረዋል። ለምሳሌ ሰራዊት ፍቅሬ፣ ሰለሞን ቦጋለ አይደለ? ትላልቅ ቦታ የምንሰጣቸው ትላልቅ አርቲስቶች ናቸው። ልደታችን ያደመቁልን አርቲስቶች ናቸው። እና እነሱ ሲታሰሩ ኢትዮጵያ ውስጥ ምንም አላለም። ነገር ግን የእነሱ ትክክል እያልኩኝ አግባባለሁ እያልኩኝ አይደለም። ደጋፊ ናቸው ብላችሁ ደግሞ እሺ። እና ምንም እንደዛ አይደለም። እና አዶናይ ጊዜ ግን ህዝቡ አለ እውነት። እና ምን አስነክቷቸው ነው ፍቅር እውነት ስማ። ብቻ ግን አስቡበት። ቀጥላለን። ወዲህ ደግሞ ሲደግፉት እነ ሞጣ ደግሞ ተደስተውበታል። ምንድን ነው የምትለው ሞጣ? አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። አዶናይ እየተባለ ሀብቶም የተባለ ተጋዳላይ ልጅ አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። ያ ሰው የእግር ኳስ ተጫዋች ቤካም አይደለም፣ ዴቪድ ቤካም አይደለም፣ መሲ አይደለም፣ ወይም የታወቀ ፖለቲሻን አይደለም። ምክንያቱ ባይገባንም ሞጣ ግን ተነስቶበታል። ከሱ ወገን ነው ያሉ ነው። እንግዲህ ፖለቲካ ውስጥ አንገባም። ከሱ ወገን ይሁን ከሱ ወገን አይሁን፣ ይህ ግን አሪፍ እድል ይዞላት ይመጣል። ለምን አዲስ እድል ይዞላት ይመጣል እንዳልኳችሁ ልንገራችሁ። ኑቲ ዳሉ ካለ አንፃር ምክንያቱም የኑቲ ዳሉና ሀሳብ ስለምጋራው አዳምጣችሁ። ፋክት ምንም ማድረግ አይቻልም። ለምሳሌ አይሾ ስፒድ ሲመጣ የተፈጠረውን ነገር ላስረዳችሁ። ይሄ ግራፍ ተመልከቱ። ይሄንን ግራፍ እና ይሄ ግራፍ የሚያሳየው አይሾ ስፒድ ከመምጣቱ በፊትና በኋላ ሰዎች ኢንተርኔት ላይ የተለያዩ ሶሻል ሚዲያዎች ላይ ኢትዮጵያ ብሎ ሰርች የማድረጋቸው ነገር ነው የሚያሳየው። እና ኢትዮጵያ ውስጥ ያሉ የተለያዩ ቦታዎችን ሰርች ያደረጉበትን ቁጥር ነው የሚያሳየው። ኑቲ እንዳለው ነው አይውላችሁ። አንድ ታዋቂ ሰው መጣ ማለት ኢትዮጵያ ናታል። ይሄ ስላችሁ ግን ውስጡ ምንም ነገር የለም እያልኳችሁ አይደለም። ይውላችሁ ነው ውስጡ ምንም የለም እያልኳችሁ ሳይሆን ቢሆንም ግን ለነጋችን የተሻለ ነገር ይዞ ይመጣል ነው እያልኳችሁ ያሉት። ነገ ላይ የተሻሉ ነገሮች እንዲኖሩ፣ ነገ ላይ የተሻለ ነገሮች እንዲመጡ፣ ዓለም ላይ ኢትዮጵያ ተፈላጊ ሀገር መሆኗ ችግሩን እኮ ያውታል በራሳቸው ጊዜ ሲመጡ አይደለ? አሁን ይሄ ነገር ከታየ በኋላ ችግሩ ደግሞ በየጊዜው ይታያል። እሱ ማይካድ ነገር ነው። እስከዛው ግን ይሄ ያለው አንተን ኦፖርቹኒቲ አሪፍ ናቸው ለማለት ያህል ነው። ያው ጉዳያችን የሚሆነው እስቲ ወንጪ እንመልከታት ጋይስ። በስመ አብ ወንጪ ለታሪክ ውስጥ አለች እንደ ያለችው ምን አይነት ሀገር ናት? በጣም ነው የምታምረው። በጣም ነው ጽዱ የሆነችው። እንዲህ ሌላ ታሪክ ውስጥ ናት። ያት እግዚአብሔር ነው እንዴ! እኔ ደግሞ ዳይላብሽ ደግሞ አንዳንድ ሰከን ህፃን ቢሆን ነገር እሺ በስመ አብ በጣም ነው የምታምረው እንጂ በስመ አብ ሌላ ታሪክ። በጣም ነው የምታምረው። 28 ተፈጠረ እዛ ሲሄዱ ባይዛው እዚህ ጋር መኪናው ተገልብጦ ነበር። የምሬን ነው የምነግራችሁ። በጣም እንዴ ዛሬ ዞር በሉ ምናምን ተብሎ ከዛ በኋላ ያለው ፓርት አደልቶት ነው ተገልብጦ ነበር መኪናው። It's fine. He's taking over my intro, dude. He's taking over. Salam guys, we are here. My name is Adonai. እንደምን አላችሁ? እንደምን አላችሁ? 4. Oh yes. Dylan is the 444 family. Yeah, I'm the 444 fan. Yes, Abba. Say yes, Abba. I was supposed to get something in እቺን ሀገር ራስ ስላሳየን በጣም እድለኞች ነን ማለት ይቻላል። ይመቻ። ወዲህ ደግሞ ጆን ዳንኤልና ናዮ በፍቅር ጉርሻ እየተያዩ እየተጎራረሱ ነው። አንድ ነገር ልነግራችሁ እወዳለሁ እዚህ ቪዲዮ ላይ። አንዳንዴ እግዚአብሔር ሲጋፋችሁ
ኖርማል የሚመስላችሁ ሰዎች ማለት በጣም ትልቅ ነገር አድርጋችሁ ተሰበርኩኝ፣ ወደኩኝ፣ ሞትኩኝ የምትሉ ሰዎች የእነዚህ ሰዎች ታሪክ ምሳሌ ይመስለኛል። ይኸውላችሁ ጆን ዳንኤል እና ጃኒ አብሮ በነበሩበት ሰዓት ላይ ይጣላሉ፣ ይቧቀሳሉ። ሰላም አይበዙም፣ በቃ ሰላም የላቸውም ነበረ አይታችሁ ከነበረና ከሰልክ ተላቀው ጆን ዳንኤል ከናዮ ጋር ሲሆን ሰላማዊ ሰው ሆነ፣ ወለዱ፣ ከበዱ፣ ሊጋቡ ነው፣ ሊወደግሙ ነው። አሁን ደግሞ አዶናይና ጃኒ ደግሞ ስንመለከታቸው ሰላም አላችሁ፣ በጣም ነው የሚያምሩት፣ በጣም ደስ የሚሉት። አያችሁ ያኔ ጃኒና ጆን ዳንኤል ቦታቸው አልነበረም። ከተሻለ ጆን ዳንኤል ከናዩ ጋር ነው ቦታው፣ ጃኒ ከአዶናይ ጋር ነው ቦታዋ። ስለዚህ አንዳንድ ነገሮች እንደምትፈልጉት ካልገላችሁ እዛ ቦታ ላይ ልቀቋቸውና ሂዱ። ምክንያቱም ልካችሁ ላይሆን ይችላል፣ ያ የእናንተ ቦታ ላይሆን ይችላል። ስለዚህ ልቀቋቸው ይሄዱ። ጆን ዳንኤል እና ጃኒ ባይላቀቁ ኖረው ዛሬ የምናያቸው የምናደንቃቸው አዶናይና ጃኒ አይፈጠሩም ነበር። ስለዚህ አዶናይና ጃኒ ልክ ናቸው በስፌታቸው፣ ናዮና ጆን ዳንኤልም ልክ ናቸው። ገብታቸው ሁለቱ አንድ ላይ ያምራሉ፣ ሁለቱም አንድ ላይ ያምራሉ። ስለዚህ ቦታቸውን አግኝቷል። ያኔ ቦታቸው ስላልነበረ፣ ስፍራቸው ስላልነበረ፣ እግዚአብሔር ፍቃድ ስላልነበረበት ነው ያ ሁሉ ነገር የነበረው። ሁኔታችሁ ያላችሁበት ቦታ ላይ አልተመቻችሁም ማለት ስፍራችሁ አይደለም ማለት ነው። ልቀቁትና ይሂድ፣ ወይም ልቀቂውና ይሂድ፣ ወይም ልቀቃትና ትሂድ። እሺ ወደ ሰላም እንቀጥላለን። በመጨረሻ ጳውሎስና ሜላት ከ14ኛው ሲዝን በኋላ ወደ አሜሪካ ተጠርታ 2 ሚሊዮን ብር ያስፈልገናል አሜሪካ ለመሄድ አሉ። የሚወስዳችሁ ሰው ስፖንሰር አይሆናችሁም? ራሳቸው ከፍለው አይወስዷችሁም ወይስ ምንድነው? ጳውሎስና ሜላት ይሁን ብቻ እኛ መሄዳችሁ ደስ ብሎናል፣ ሂዱ፣ ቆንጆ ነው፣ በጣም ደስ የሚል ነገር ነው። ይሄ ማለት ከነበሩበት ነገሮች አንፃር ጥሩ ነው እና ኢትዮጵያ ሕዝብ በሚያስፈልገው ነገር ድጋፋቸውን እንዲያሳይ ያው በፈጣሪ ስም ተሳስባችሁ እወዳለሁ። ያው የሰው ልጅ እድገት አይጠላምና ማለት ነው። ይሁን ወሬን እንደዚህ ያልኩ አበቃለሁ። ምን አሉ ብዬ ወንጭን አሳየዋችሁ። ምን አሉ ብለን ጆን ዳንኤልና ናዮ ያሉበትን አሳየናችሁ። ምን አሉ ብለን አዶናይ የተነሱበትን ሰዎች አሳየዋችሁ። ምን አሉ ብለን አዲስ ቀለበት ፕሮግራም እንዳለ ነገርኳችሁ። ምን አሉ ብዬ ብቻ እነዚህ ነገሮች ለመንገር ያለው እስካሁን አብራችሁ ቆይታ ያረኩት የምወዳችሁ የማከብራችሁ እኔ እህታችሁ ነበርኩኝ። ቀጣይም ዛሬ ከሰዓትም ሊሆን ይችላል፣ ምክንያቱም ብዙ ነገር ነው የሚፈጠረው። እቺ ቅዳሜ ናት፣ በተለይ ደግሞ ቅዳሜ ብዙ ነገር አለችና የሚፈጠረውን ነገር እኔ እህታችሁ ላቀርብላችሁ ዝግጅቴን አጠናክሬ ጨርሻለሁ። እናንተ ብቻ ሰብስክራይብ እና ላይክ በማድረግ ቆዩ። ምን አሉ ሾው ይቀጥላል። በኋላም ጠብቁኝ። መልካም ጊዜ እስከዛው